የወዲያነሽ ደራሲ ኃይለ መለኮት መዋዕል ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ የወዲያነሽ ስራ ከጀመረች 8 ወር ሆኗታል። የ4 ወር ደሞዟን በጌታነህ በኩል ፈርማ እንድትቀበል ተደርጓል። የቀድሞው የ4 ወር ደሞዝ ግን እናትየው ጋር ይቀመጥ መባሉን ተናግረዋል። ጌታነህ ይሄ በመደረጉ ደስ ተሰኝቷል። ምክንያቱም የቀድሞ ሰራተኞች በየሰበብ አስባቡ ደሞዛቸው ተቆርጦ ሳይደርሳቸው ስለሚቀር የወዲያነሽ ግን እንዲከፈላት በመደረጉ ደስ ተሰኝቷል። 6ኛው ክፍል አሁን ይደመጣል። አንድ ቀን ማታ ከኔና ከርሷ በስተቀር መላው ቤተሰብ ከላይ እስከ ታች በተኛበት ወቅት ኮቴን ሳላሰማ ከመኝታ ቤት ያስልቼ ወጣሁ። ዕቃ ቤት ውስጥ ወዳለው ወደ የወዲያነሽ መኝታ ክፍል ለመሄድ እንግዳ መቀበያ ክፍሉ ስደርስ ከበሩ አጠገብ ቆማ አየኋት። የተከፈተውን የዕቃ ቤት መዝጊያ ተደግፋ ቆማለች። አንዲት 4 ማዕዘን መስተዋት በግራ እጇ ይዛ በመስተዋቱ ውስጥ ከምታየው ከሌላዋ ነፍስ አልባ እርሷ ጋር ፈገግ እያለች ትስቃለች። ቀና ብላ በድንጋጤ ካየች በኋላ በምን ይለኝ ሀፍረት በእጇ ያዘቻትን መስተዋት ከቀኝ እጇ ብብት ውስጥ አጣብቃ ይዛ አቀርቅራ ቆመች። እግሬ ላይ መጫሚያ ባለመኖሩ በለስላሳ እግሬ ያደረኩትን እርምጃ በስጋጃ ላይ የምትራመድ የድመት አካሄድ ሆኖ ነበር። አጠገቧ ደርሼ ቆም ስል ወደ ጎን ሸረር አለች። ገፋፍቶ ያስወጣኝ ድፍረት እንደ ቅቤ ቀለጠ። ሰውነቴ በሀፍረት ተተብትቦ ግድግዳውን ተደግፌ ቆምኩ። አወጣጤ ግን ግድግዳ ተደግፌ ለመቆም አልነበረም። ትሰድብኝና አጉል ታዋርደኝ ይሆን እያልኩ በፍራቻ ስሜት ውስጥ ከቆየሁ በኋላ እስካሁን ምን ታደርጊያለሽ ወዲያነሽ ብዬ ለማሽኮርመም ያህል ባቀጠንኳት ድምጽ ጠየቅኳት። እንዳቀረቀረች አሻግራ ወለሉን እየተመለከተች ማድ ቤት ወርጄ ገላይን ስታጠብ ቆየሁና ይጸጉሬ እንዳያስጠላ ከመተኛቴ በፊት ልጎንጉ ነው ብዬ ነው ብላ ዝምታዋን ተያያዘችው። ምናልባት ያ መዘዘኛ ዘበኛ ገብቶ አጫውቷት ይሆን በማለት መላ ሰውነቴ በቅናት ግው ብሎ ጋለ። መታጠቡንስ ጥሩ አደረግሽ፣ ለመሆኑ ማን ያሸሽ ታጠብሽ ብዬ ጠየቅኳት። አስካለናት ፍትክ አድርጋ ያጠበችኝ ብላ ንግግሯን ሳትጨርስ በቅናት የተስረቀረቀ ልቤን ለማጽናናት እኔስ ያ ዘበኛ ነው ብዬ አልኳት። ፊቷ ተወለገ። ከወደ ውስጥ የሚወጣውን ትካዚዋን ይገልጽ ይመስል የቀኝ እግሯን ሰበር አድርጋ ምን አልኩት? ከዚያች እርሶ ከተቆጠኝ ቀን ወዲህ ቀና ብያይቸው ማላውቅ እኔ ሲቹ የደሃ እንጀራ ይተበልጥብኛለች ብላ ከፊቴ ላይ ሁኔታዬን ለመረዳት ሰረቅ አድርጋየች። ነገሩን ለማቃለልና ለእርሷም ያልተዘጋጀ አእምሮ ምን መልስ እንደሚሰጥ ለማወቅ ስል የቀኝ እጅ ጣቶቿን ያዝ አደረኩና እረ ለመሆኑ እኔ እንደምወድሽ ታውቂያለሽ ወይ ብዬ በሙሉ ድፍረት ጠየቅኳት። ሆኖም ዝምቷን ጥሶ የሚወጣ የመልስ ቃል ሳላገኝ ቀረሁ። አገጯን ይዤ ወደ ላይ ቀና አደረኳት። ያችን ለስላሳ የምታምር ድቡልቡል አገጯን ስነካ ሰውነቴ ውስጥ ተናዳፊ ንዝረት ለቀቀብኝ። እንደ ዱር ሐረግ በአንገቷ ዙሪያ ተጠምጥሜ በስማት እፎይታ እንደማገኝ ታወቀኝ። ሆኖም ያንኑ ያህል ሀፍረትና ወኔ ቢስነት በላይ ላይ ስለተቸለሰ ማሽሽ ቀረሁ። ንገሪኝ እንጂ ለምን ዝም ትያለሽ? ሰው ሁሉ እስከተኛ ድረስ ጠብቄ የመጣሁት እኮ እንድትነግሪኝና ቁርጤን እንዳውቅ ብዬ ነው አልኩና የያዝኩትን እጄን ትከሻዬ ላይ ሰቀልኩት። ብብቷ አስሬ የነበረችው መስተዋት ወደቀች። አልተሰበረችም። እጇን ትከሻዬ ላይ የሰቀልኩት በሽታና በፈቃዷ ባለመሆኑ የጓያ ፍንካች የምታህል ደስታ አልተሰማኝም። አሁንም ቢሆን ከዝምታዋ ጥልቀት ውስጥ መልስ ማግኘት ባለመቻሌ ልቤ በንዴት ተጥመለመለች። ሳልወድ በግድ ለቅቂያት ወደ መኝታ ቤት የተመለስኩ። ስጋዊ አካሌ ዟ ብሎ ሲንጋለል አእምሮዬ ግን በሐሳቡ አጀቀ። ከራሴ ጋር ክርክር ገጠምኩ። ሐሳቧንና አስተያየቷን ሳላጠናና ሳላውቅ ወደድኩሽ ብዬ ለመንዘላበድኩ። ምናልባት ይህ ነገር እንደ ክብር ቆጥራ ያላልኳትና ያልጠየኳትን ሁሉ ጨማምራ ታወራ ይሆን?
በማለት ከአንድ ሰዓት በላይ የተሰቃየው ተገላብጥኩ፣ ተጸጸትኩ። ጸጸቴ ግን እንደ አለብላቤት ቅጠል አእምሮዬ ለበለበው እንጂ ሌላ ፍሬ ያለው ፍቺ አልሰጠኝም። ሐሳቤ አንድ ፈር ሳይዝ አንቀላፋሁ። ጊዜ ጎረፈ። ዘወትር እሁድ ከቤተ ክርስቲያን መልስ ረፋዱ ላይ የሚፈላው ቡና የተለየ ክብርና ያከታተም ዝግት አለው። በአጋጣሚ እሁድ ላይ ተደርቦ የሚውል ዕውቅ ተራዳኢ ቅዱስ መልአክ ወይም ባለገድል ሰማዕት ከዋለ እሁድ ተጨማሪ የክት ስም ይሰጠዋል። ዕለተ ሰንበትና ሥላሴዎች ናቸው። ዕለተ ሰንበትና ሊቀ መልአኩ ናቸው። ዕለተ ሰንበትና እመብርሃን ወላዲተ አምላክ ናት ይባልና 3-4 አነባብሮ በቅቤ ርሶ ይቆረሳል። ጾም ካልሆነ ውለታ የዋለና ስለት ያደረሰ ታቦት ከሆነማ 1-2 ጋንጠላና ሾላ የመሰለ ድፎ ዳቦ ያጣም። ምን ጠፍቶ ያንድ ቀለታው እሁድ ባለ አጋጣሚ ተረኛው መድኃኔ ዓለም ስለነበር እናትና አባቴ ስደተኛው መድኃኔ ዓለም አስቀድሰው እንደተመለሱ እንግዳ መቀበያ ክፍል ውስጥ ቡና ተፈልቶና አነባብሮ ተቆርሶ የቤተሰብ ወሬ ደራ። ስለ አገር ቤትና ስለ ከተማ፣ ስለ ዘመድና ባዳ፣ ሙገሳና ወቀሳ አንዱ ካንዱ እየተቀበለ አወራ። እናቴ በግልጽ ስለማወቃትና ስለተካሰችባት የአባቴ የቀድሞ ወዳጅ ስለተጠረጠረባቸው ሴቶች እንኳን ሳይቀር እንደ ቀልድ እየተነሳ ተሳቀ። ያረጀ ያፈጀ ወሬ ስለነበር አልታፈረበትም። በመሃሉ በእናቴ አእምሮ ውስጥ የዮዲያነሽ ሐሳብ ድንገት ድንቅር ብሎ ኖሮ እናቴ ተዘባና ሳቀችና ያንተ ነገር ደግሞ ምን ማለቂያ ያለው? መቼም ልብ አይሞት። ውሸትና ስንቅ እያደር ይቀላል ከሚሉ ወንድና ስንቅ እያደር ይቀላል ቢሉ ኖሮ ጥሩ ነበር። አፍተጅ ባይሆንብን ኖሮ እንዳንተ አስተያየትማ የትና የት በተደራረስን ነበር። ደግነቱ የእሷ በሪድነት የእሷ ቀና ብላ ሰው ያለ ማየት በጀ እንጂ ብላ በወሬ መሃል የቀዘቀዘች ቡናዋን ጨልጣ ንግግሯን እንደመቀጠል ስትል አንቺማ እኮ እንደዚህ ያለቱ አድርገሽ አዋርደሽኝ አታውቂም። በሌላ ነገር እኮ ቢሆን እንዴት ደስ ባለኝ። ሚስት ገመና ከታች ናት ይባል ነበር። እኔ ግን በስተርጅና ታዘብኩሽ። አንዲት ቃል ሳትብላይ ብታመልጠኝ እንዴት ከገረድ ጋር ታውይኝ አለና አባቴ ያለፈውን ንዴት ቂሙን ከወቀሳ ጋር አደባልቆ ከተናገረ በኋላ መጽሐፉን ለመመልከት አቀረቀረ። ያልጠረጠረ ተመነጠረ አለች እናቴ ባነጋገሯ ኩራትና ግድ የለሽነቷን እያሳወቀች። ታዲያ የማንም ብራሪና መድረሻ ቢስ በስተርጅና ትዳሬን ተበትነው ብለ ነው ብላ ወደ እኔና ወደ የውብነሽ ተመለከተች። በእንግዳ መቀበያው ክፍል ውስጥ ከአራታችን በቀር ሌላ ሰው ባለመኖሩ አባቴ በጉዳዩ ላይ ተዝናንቶ ለመናገር ንጽህናውን ለማናዘዝ ይሉኝታ አልተጫነው። ከሚያነበው መጽሐፍ ላይ ቀና ብሎ ከ36 ዓመት በኋላማ ከገረድ ተገናኘ ተጠረጠረ ብባል የሞት ሞት አይደለም ወይ? እንዴት ብዬ አደባባይ ልውጣ? በመጠርጠሬ እንኳን ቆሽቴ ተልጧል። ትልልቆቹ ስፍራውን ይዘዋል። እነኚህ ምን ይሉን ብሎ ራሱን በመነቅነቅ እንደገና ወደ መጽሐፉ መለስ አለ። እስኪ እንደው ተካበሽሙች ፍቅራችንን በለኝ ልቦና አልከጀላት ብላ ጠየቀችው። የዝቋላውና ብሎ ነገሩን በመሐላ ከስር ከመሰረቱ መንግሎ በመጣል ከጥርጣሬ ቅጥር ውጭ አሽቀነጠረው። የወዲያነሽ ስለ እርሷ ምን እንደተባለና እንደተወራ ባለማወቋ ስራዋና ሁኔታዋ ሁሉ አልተለወጠም። ይልቁንም ለእናቴ ያላት አክብሮትና ታዛዥነት እያደር በመጨመሩ ሁሉንም ነገር የቸልታ ጉሮሮ ዋጠው። የእናቴም ጥርጣሬ በአባቴ መሐላ እንደ ጢስ በኖ ጠፋ። አባቴም ከዚያ ወዲህ ስለ የወዲያነሽ አኳኋንና አሰራር ትንፍሽም አላለ። እኔና የወዲያነሽ ከቀድሞ በበለጠ ሁኔታ ጠባይ ለጠባይ በመተዋወቃችንና በመግባባታችን ምንጊዜም አንድ ፍሬ ሙሉ ፈገግታ ፈገግ ባልኩላ ቁጥር አጸፋውን በእንቅብ መቀበል ቋሚ ልማድ ሆነ። በዮዲያነሽ አእምሮ ውስጥ ብዙ አስጨናቂ የሐሳብ ውጣ ውረድ እንደሚተረማመስ የሚታወቀው ከያንዳንዷ ፈገግታ በኋላ ፊቷ ስለሚጠወልግ ነበር። አንዳንድ ቀን አካባቢውን መልከትከት ብዬ ሰው ያለ መኖሩን አረጋግጥና ስሜቷን ለመቀስቀስ የሚችለውን የአካላቷን ክፍል ከፍ ወይም ዝቅ ብዬ መደባበስና መጎንታተል አዘወተርኩ። ከወደ ውስጥ ያጋፈረ የሚያጠልማትን የሀፍረት ጎርፍ አፏን አፍና የሳቋን ግፊት እንድታመቅ ያስገድዳታል። ፊቷን ሸፍና መሽኮርመምና ሰብሰብ ብላ መቀመጥ የዘወትር ልማዷ ነበር።
እንደ ዘበት ሸብ ያደረገችውን ሻሿን ድንገት ስቤዝና ያንን ውብ ኑግ መሳይ ጸጉሯን በትኖ ማየት ወደሷ ከሚስቡኝ ሁኔታዎች ሁሉ የበላይነት ያዘ። አንድ ቀን እንደ ልማዴ የጊዜውን አመችነትና የአካባቢውን ሁኔታ ተመልክቼ እጇን እያልመዘመዝኩ አፌን ለወሬ ሾል ሳደርግ ዋ አለችና አይኔን እያየች እናቱ ያዩትና አጉል ቅሌት ይቀላሉ። የኔ እንደው ዕውቅ ነው ያው ሂጂ ውጪ ከቤቴ ብለው ማባረር ነው ብላ የተሰደሩ ጥርሶቿን ፈልቅቃ አስጎበኘችኝ። ጥቂት ተላፋን። ልባችን ተቀራርቦ ስሜታችን ተዋሃደ። በፍቅራዊ ስሜት ለሚከታተሏት አይኖቼ የምትሰጠው ምላሽ አርኪ በመሆኑ የፍቅራችን ጋቢ አርቡ እየሰፋ ሄደ። እሁድ ጠዋት ነበር። ወላጆቼ የውብነሽን አስከትለው ወደ ቤተ ክርስቲያን ሄደዋል። እናቴ ስለኔ ወደ ቤተ ክርስቲያን ያለ መሄድ ስትናገር የሱን ነገር ተውኝ፣ የእናንተ ጸሎት ለሁላችን ይበቃል ይላል። አይጣልቴ ይሄስ የጤናም አይደል ትላለች። በዚህ ጉዳይ ላይ የምታቀርበው ነቀፌታ ከጉዳይም አልቆጥረው። ተኝቻ አረፈድኩ። ጋቢ ለብሼ በሩን ስከፍት የወዲያነሽ አረንጓዴ የውስጥ ልብስ ብቻ ለብሳ እንግዳ መቀበያ ክፍል ውስጥ ሞሎያ ጨርቅ ይዛ ቆማለች። ጸጉሯ በተንተን ብሎ በአንገቷ ዙሪያ ተሽመልምሏል። የአካላቷ ሙላት የመጨረሻውን ደረጃ ይዟል። ያ ከዓመት በፊት በርህራሄና በሐዘኔታ ላይ ተመስርቶ የነበረው ስሜቴ ፍጹም ተለውጦ አሁን ወደ ልዩ ስጋዊ ውዴታ ጋድሏል። በልቤ ውስጥ የጉርምስና ደም ተንሸከሸከ። በትዛዛዊ አቀራረብ ሳይሆን ልዩ የመቀራረብ ስሜት ለማብሰር በምታስችል ለስላሳ ድምጽ ነይ እስኪ ወዲያነሽ ብዬ ጠራኋትና አልጋው ጠርዝ ላይ ተቀመጥኩ። የመስተዋት ሞሎያዋን እንደያዘች ባለባበሷ አፍራ መዝጊያው አጠገብ ቆመች። ሰልከክ ባለው ጠይም ፊቷ ላይ ወርዶ ከጉንጯ ላይ ሲደርስ የሚርመሰመሰው የወጣትነት ሙሉ ደም ግባቷ የምሆነውን አሳጣኝ። ግቢ እንጂ ምን ያስፈራሻል ብዬ ለማግባባት ሞከርኩ። መሬቱ ከርቷት እንደዘመመች የደሃ ጎጆ አንገቷን ወደ ግራ ጎን ሰበር አድርጋ ቆመች። እንደገና ነይ እንጂ ግቢ ወዲያነሽ ብዬ አባበልኳት። ውስጡን የበላይዋና አዛዧ መሆኔ ስለተሰማት በፍርሃት እየተናጠች ገባች። በሩን ዘጋሁት። ደነገጠች። የፈገግታዋ ንጋት ቀስ በቀስ ጠለሰ። እንደሚንበረከክ ተማሪ ጉልበቷን ሰበር አድርጋ ወለሉ ላይ ተቀመጠች። እኔም ስለ ወለሉ ላይ ትቢያ ምንም ሳልጨነቅ ከፊት ለፊቷ ቁጭ አልኩ። በስሜት ተቆነጠነጥኩ። ቤትና በቤት ውስጥ ያለው ዕቃ ሁሉ መጡብህ፣ ደረሱብህ የሚሉ ስለመሰለኝ አይኖቼ ቃበዙ። ድንገት ብድግ ብዬ ተነሽ አልኳት። አነጋገሬ ቁጣ ቅልቅል በመምሰሉ ወዲያው ተነሳች። ልፍያ ቤቴ ለመጀመር በማሰቤ ሽንጧ ላይ ነካዋት። ተሸማቀቀች። ታዲያ ምን ያደርጋል? ምን እንደምፈልግና እንደማደርግ መላቀጡ ጠፋኝ። መላ አካላቴ ብው ብሎ ጋለና ፍርሃቴን ገፈፈው። የለበስኩት ጋቢ ተንሸራቶ እግሬ ስር ወደቀና በእግራችን ረጋገጥ ነው። እጆቼን በአንገቷ ዙሪያ ጠምጥሜ በልዩ ደስታ እምነሸነሽ ስለነበር የወደቀውን ጋቢ ቁብም አላልኩት። ድንገት አፈትልካ ለመሄድ ሞከረች። አልተሳካላትም። ፊቷን ወደ ተዘጋው በር መልሳ ተቀመጠች። ከበስተጀርባዋ ቆሜ ጎንበስ አልኩና እጄን በትከሻዋ አኳያ ቁልቁል ሰደድኩት። እንደገና ከፊት ለፊቷ ዞሬ ተንበረከኩ። ሳትወድ በግድ አገጯን ይዤ ፊቷን አየሁት። እንባዋ ይጎርፋል። በእጄ ስቢያት ተነሳች። እኔ እኮ የቀልዴን ነው፣ ደስ ይልሽ እንደሆን ብዬ ነው እንጂ ደስ የማይልሽ ከሆነማ ከዛሬ ጀምሮ ከደረስሽበትም አልደርስ ብዬ እጆቿን እንደያዝኩ ዝምቴን ተጎናጸፍኩ። ተፋጠጥን። አይኖቼ ብዙ ዘንጉም በዳበሳ እንደሚፈልግ አይነ ስውር እጆቿን ዘርግታ አንገቴ ላይ ተጠመጠመች። ደረቴ ላይ ተለጥፋ አገጬ ስር አቀረቀረች። ያገጯ ትኩሳትና የደረቴ ሙቀት ሲገናኙ ኃይለኛ ነዛሪ የፍላጎት ማዕበል አጥለቀለቀኝ። የተስተካከለ ንዝረት ግን አልነበረም። ደረቴ ላይ እንደተለጠፈች በጉንጯ ላይ ያቋረጠ የሚወርደው እንባዋ ስሷን ልብሴን አረጠባት። አዲስ ሰመመናዊ ቆይታ ተጀመረ። ከአንዲት ስር ላይ የበቀሉ መንታ መቃዎች መሰልን።
አካባቢውን ጸጥታ አሰፈነበት። ግድግዳው ላይ የተንጠለጠለው ገደቢስ ሰዓት የተሰራበትን ተግባሩን ለመፈጸም ደወለ። እኔና እርሷም በዚያችው ቅጽበት ከሰመመናችን ባነንን። ከራሷ ቀና ብላ አይኖቿን ሽቅብ ሽጣ በእንባ የተከበቡ አይኖቿንና ፊቷን አሳየችኝ። የስሜቷ ዶፍ ቲፍ አለ። በሰውነቴ ውስጥ ያለው ኃይል ተንጠፍጥፎ ያለቀ ይመስል እጆቼ ዛሉ። ቀስ በቀስ ለቀቅ ሳደርጋት ወለሉ ላይ የወደቀውን ጨርቅ ይዛ በዝግታ ወጥታ ሄደች። አይኖች አብረዋት ተጓዙ። እኔም ወለሉ ላይ ወድቆ ባቧራ የተልሞሰሞሰውን ጋቢ አራግፌ ወደ አልጋው ግርጌ ወረወርኩት። አልጋዬ ላይ ወጥቼ በጀርባዬ ተንጋለለሁ። ተንጠራራሁ፣ አፋሸግሁ፣ እግሮቼን እያኮራመጥኩ ዘረጋሁ። ጥልቅ ፍቅር በውስጡ የተፈለቀለቀች የአልጋው ሽቦዎች እስኪያንስ ያጤጡ ድረስ ተወራጨሁ። እንደገና ቀና ብዬ የአልጋው መሃል ተቀመጥኩ። በስተራስጌ በኩል በመስማር ላይ የተንጠለጠለውን ኮቴን ተንጠራርቻ ወረድኩና ከልብሴ ጋር የከረረ ጠብ ያለኝ ይመስል አሽቀንጥሬ ግድግዳው ላይ አላተምኩት። ካልጋው ላይ እመር ብዬ ወርጄ የወዲያነሽ አጥባና ተኩስ ያስቀመጠችልኝን ሱሪ ከሻንጣው አወጣሁ። አልጋው ጫፍ ላይ ተቀምጬ እግሮቼን በአንድ ጊዜ ቁልቁል በሱሪው አቆልቋይ ሰደድኳቸውና ቀጥ ብዬ ቆምኩ። በዙሪያዬ ያለው ነገር ሁሉ አዲስና እንግዳ ነገር መስሎ ታየኝ። ሰማያዊ ሸሚዝ ለብሼና ግራጫ ኮት ደርቤ ጸጉሬን ሳላበጥርና ያደረ ፊቴን ውሃ ሳላስነካ መሰስ ሳልኩ። ወዴት እንደምሄድ አልወሰንኩም። ደረጃውን ወርጄ ግቢ መሃል ደረስኩ። የወዲያነሽ የሚያምር ቢጫ ቀሚስ ለብሳና አመድማ ሻሻ ስራ ማድ ቤቱ በራፍ አጠገብ ቆማ አየኋት። በግራ እጇ አንድ ንጹህ ነጭ ጭልፋ ይዛ ነበር። በዚያ ሰምቼ በማልጠግበው ድምጿ እጁን ላስታጥቦት መምጣቴ ነበር፣ ቁርስ አዘጋጅቻለሁ፣ ቆዩ አትሂዱ አለች። ባድራጎቴ ሁሉ እንዳልተቀየመችና ቅር እንዳላላት በማወቄ ልቤ በደስታ እንደ ፈረሰኛ ጎርፍ ሽቅብ ዘለለች። ላሳየችኝ ብሩህ ገጽ የተከማቸ ፈገግታ አላኩና ተመልሼ እመጣለሁ፣ አዘጋጅተሽ ጠብቂ ብያት ወጣሁ። የትም ዋልኩ እንጂ እንዳባባል ያልተመለስኩ። ቤተሰቡ በሞላ ስለ ሁለታችን የስሜት ቁርኝት የሚያውቀው አንዳችም ነገር አልነበረም። የአባቴ የረፍት ሰዓታት እነዚያኑ የሃይማኖት ነክ መጽሐፍት ለማንበብና ያንኑ የሕግ መጽሐፉን በመነዝነዝ ላይ ስለተመደቡ ለሌላ ጉዳይ የሚውል ጊዜ አልነበረው። እናቴም የተማረ ነው አዋቂ ነው እያለች በጣም ስለምትመካ በእርሷ እምነትና ልማድ ከገረድ ጋር ይህን መሰሉን ግንኙነት ይፈጽማል ብላ አልጠረጠረችም። ከሁሉም በላይ የጠቀመኝና ከመሳቀቅ የሚያዳነኝ ግን በማንኛውም ጊዜ ቢሆን ቤተሰቦቼ ባሉበት አካባቢ ሁሉ እንኳንስ ፈገግ ማለት ቀና ብለሽ እንኳን እንዳታየኝ ብዬ መክርዳት ስለነበር ቃሌን አክብራ በፈቃደኝነቷ መዝለቋ ነበር። ጊዜው እየጨመረ በሄደ ቁጥር የሁለታችን ጽኑ ፍቅራዊ ግንኙነት እየሰፋ መጎልመሱን ቀጠለ። ሰው ከሌልና ቤተሰቦቼ ራቅ ወዳለ ስፍራ መሄዳቸው ከተረጋገጠ ቀጥ ብላ መኝታ ቤት ድረስ ትመጣና ያለ አንዳች ፍርሃት ተጫዋውታ መሄድን ተላመደችው። አበባና ንብ ሆነን ተጣጣመን። በልቤ ውስጥ የፍቅር እውነተኛ ቡቃያ በቀለ። የቡቃያውም የህይወት መስኖ የሚፈልቀው ከወዲያነሽ የፍቅር ምንጭ ሆነ። አንድ ነገር በማበላሸቷም ይሁን ወይም በመስበሯ ምክንያት እናቴ ስትቆጣትና ግልፍ ብላ ስትገጽሳት በማይበትና በመሰማበት ጊዜ ግልጽ ባልሆነ የአነጋገር ዘዴ እየተጠቀምኩ የውክልና ያህል ጥብቅና ቆምላት ጀመር። ስድስተኛው ክፍል የወዲያነሽ ትረካ ባደመጣችሁት መልኩ ተጠናቋል። ሰባተኛውን ክፍል በነገው የትረካ ሰዓታችን ይዘን እንቀርባለን። የወዲያነሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ተምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ